ኦኬ ጋይስ ዛሬ አንድ አዲስ ቻሌንጅ ይዤላችሁ መጥቻለሁ። ይሄ ቻሌንጅ 1000 ሰብስክራይበር እና 4000 ዋች አወሮችን በአንድ ወር ውስጥ ብቻ መሙላት ነው። ይህ ማለት በአንድ ወር ውስጥ 90 ቪዲዮችን አፕሎድ በማድረግ ነው ይሄን ቻሌንጅ የምንቀላቀለው። እርግጠኛ ነኝ በጣም ከባድ ነው። አይ ነው ይሄን ነገር እረዳችኋለሁ። ነገር ግን ቻሌንጅ የሚያስብለው ያ ነገር በደንብ ከባድ ሲሆን ነው። ስለዚህ ሊፈተናችሁ ይገባል። አይ ነው ይሄን ቻሌንጅ እናንተ ጋር ብቻ አልጥለውም። ይሄን ቻሌንጅ እኔ የምቀላቀለው ነው የሚሆነው። በዚህ ቻሌንጅ ውስጥ እውነት ለምናገር ይሄን ቻሌንጅ እኔ አይደለም የሚያዘጋጀውት የዩቲዩብ አጋሮች ናቸው። አጋራ ቻሌንጁን ተቀላቅለናል። ዋናው ነገር ቪዲዮቹን በየቀኑ ኮንሲስተንሲ ሆነው አፕሎድ ማድረግ ላይ ነው። ነገር ግን ከዛ በፊት የምንከፍተው ቻናል ዝም ብሎ አይደለም። አይ ነው የሆነ የጉግል አካውንት ኖሯችሁ ቻናሉን ዝም ብላችሁ ቢልድ ማድረግ ትችላላችሁ። ነገር ግን አሁን የምንከፍተው ቻናል ኖርማል ቻናል ሳይሆን ዓለም አቀፍ ቻናል ነው። አይ ነው ብራንድ ምናምን የሚባል ቻናል ነገር አከፋፈት አለ። እሱን አንጠቀምም። ዋናው የምንጠቀመው የውጭ አይነት ቻናሎችን መክፈት ነው። ይሄን ቪዲዮ ስንሰራ አይ ቲንክ አዲስ የምንከፍተው ቻናል ላይ በእንግሊዘኛም በአማርኛም በፈለጋችሁት አይነት ላንጉዌጅ መስራት ትችላላችሁ። የፈለጋችሁት አይነት ኮንተንት መስራት ትችላላችሁ። ነገር ግን ኮንተንቱን ለየት ብታደርጉት አሪፍ ነው። ሰዎችን ሊስብ የሚችል ሊያስተምር የሚችል እና ደግሞ አቀራረባችሁ ላይ በጣም አዛኝ ሊሆን ይገባል። ስለዚህ እንደዚህ አይነት ነገሮችን መስራት አለባችሁ። አሁን የጉግል አካውንቱን ወደ መክፈት እንግባ። ይሄን ጉግል አካውንት የምንከፍተው በቪፒኤን ነው። ስልክ ቁጥር ባይኖረው አሪፍ ነው። ምክንያቱም በኢትዮጵያ ስልክ ቁጥር ካደረግነው ዩቲዩብ ኢትዮጵያን ሪከመንድ አያደርጋትም፣ አይደግፋቱም። ስለዚህ ሞኔታይዝ ማድረግ ላይ ትንሽ ሊከብደን ይችላል። የምንሰራው ኮንተንት አማርኛ ሊሆን ይችላል። ነገር ግን የምንከፍተው የግዴታ ዓለም አቀፍ መሆን ስላለበት በቻላችሁት አቅም በቪፒኤን ብትከፍቱ ታሪፍ ነው። ሲም ካርዳችሁን ማውጣት ትችላላችሁ። ነገር ግን ማውጣት ሁላ አይጠበቅባችሁም። ምን ታደርጋላችሁ መሰላችሁ? ፍሌት ምሩ ላይ ታደርጉትና ቪዲዮ ቻናሉን ጉግል አካውንቱን መክፈት ነው፣ አለቀ። ከዛ በኋላ ስልክ ቁጥር እንዳይጠይቃችሁ አድርጋችሁ የምትከፍቱበት ዩቲዩብ ላይ የተለቀቁ በጣም ነፍ ቪዲዮዎች አሉ። እነሱን ተመልክታችሁ መክፈት ትችላላችሁ። አሁን የጉግል አካውንታችን ስንከፍት ከቻናላችን አይነት ስሞች ጋር ቢገናኝ አሪፍ ነው፣ ለመስራት እንዲያመቸን። ኦኬ ይሄኛው ቻናል ሚኔል ኮሚኒኬሽን ነው የጉግል አካውንቱ። ከዛ በኋላ ደግሞ ለየት ስናደርገው ቻናሉ ሚኔል ኮሚኒኬሽን ብለን ያንን ከከፈትን አሁን ደግሞ ሚኔል አካዳሚ ብለን እንከፍታለን። የጉግል አካውንታችንም እንደምታዩት ስክሪን ላይ እንደምታዩት ሚኔል አካዳሚ @gmail.com አለቀ። ስለዚህ ሚኔል አካዳሚ ብዬ ሁለተኛ ቻናላችን ከፍቼዋለሁ። ቀጣይ ባነርና ሎጎ ማስገባት ነው። ሎጎ ላይ ቀለል አድርጌ የራሴን ፎቶ ነው የተጠቀምኩት። ከዛም ደግሞ ያው እንደዚህ አይነት ፎቶዎችን ኤዲት ማድረግ እንደምትችሉ ያው ቴሌግራም ላይ ማሳያችሁ ነው የሚሆነው። ይሄ ኖርማል ነው፣ ግን የራሳችሁን ፎቶ ተጠቀሙ። ቀላል ነው። የራሳችሁን ፎቶ ካረጋችሁ ማንነታችሁም ይታወቃል። የተለያዩ ሰዎች ማንነት ያላቸውን ሰዎች ያው ከፌስለስ ውጪ እንደውም ከፌስለስ ቻናልና ከኖርማል ቻናል ፊታችሁን እያሳያችሁ ከምትሰሩበት ቻናል በጣም ቪው የሚያገኘው ፊታችሁን እያሳያችሁ የምትሰሩበት ቻናል ነው። ስለዚህ ይህን ቻናል በራሳችሁ ሎጎ ብታረጉት፣ በራሳችሁ ፎቶ ሎጎ ብታረጉት አሪፍ ነው ብዬ አስባለሁ። ኦኬ ሎጎን በዚህ መልኩ አድርገናል። ባነሩን ደግሞ አሪፍ አድርገን ካንቫ ላይ መስራት እንችላለን። በዚህ መልኩ ካንቫ ላይ እንሰራና እናስገባለን። ጨረስን። አሁን ቀጣይ የምናደርገው ነገር ቢኖር ዲስክሪፕሽን መጻፍ ነው። ለቻናላችን ዲስክሪፕሽን ስንጽፍ ያው በእንግሊዘኛ መሆን አለበት። ዓለም አቀፍ ቻናል ነው ብያችኋለሁ። ስለዚህ አማርኛ ባይሆን ይመረጣል። እርግጥ ነው አማርኛ ማስገባት ከፈለጋችሁ ግዴታ እንግሊዘኛ መግባት አለበት። ግን በተቻለ መጠን አማርኛ ሳታስገቡ በእንግሊዘኛ ብትከፍቱት አሪፍ ነው። ዲስክሪፕሽንን በማን ጽፈዋለን? በወንድም ቻት ጂፒቲ ሳይሆን በወንድም ቻት ጂሚኒ ነው። ኦኬ የሚያላያቸው ነገር ልንገራችሁ። ቻት ጂፒቲ እርግጥ ነው በአማርኛም በእንግሊዘኛም ይሰራል። ነገር ግን በአማርኛ ተጽፉለት እውነት ለመናገር ይረዳል። ግን አማርኛው ደስ አይልም። ደባሪ የሆነ አማርኛ ነው የሚናገረው። ደባሪ ነው የሚናገረው። ደባሪ። ኦኬ ዋናው እሱ ነገር አይደለም። አሁን ቀጥታ ወደ ቻት ጂሚኒ እንገባለን። ቻት ጂሚኒ ደስ የሚለው ከቻት ጂፒቲ በላይ ትናንትና ከትናንት ወዲያ ከዛሬ አመት በፊት ያወራችሁትን ነገር ሳይረሳ የሚያቆይ አይነት ነገር አለው እና ደግሞ ቻት ጂፒቲ ያለበት ጊዜ ቢያንስ 1 አመት ምናምን ወደ ኋላ የዘገየ ነው። ቻት ጂሚኒ ግን ቀጥታ አሁን ያለበት ጊዜ ላይ ነው የሚሆነው። ስለዚህ ጂሚኒን በመጠቀም ዲስክሪፕሽን እናጽፋለን። አማርኛው በጣም ደስ የሚል አማርኛ ነው። በቃ አሁን የምንጠቀምበት አይነት አማርኛ ነው። አንዳንዴ የወፍ ቋንቋ ላይ ይጠቀማል። ቻት ጂሚኒን በመጠቀም የግዴታ ዲስክሪፕሽናችንን እናጽፋለን። በዚህ መልኩ አሪፍ የሆነ ዲስክሪፕሽን ያው ቴክስቱ ላይ ምን እንዳልኩት አይታችሁታል። ስለዚህ አሪፍ የሆነ ለቻናላችን የሚሆን ዲስክሪፕሽን ጻፍልኝ። ይሄን ዲስክሪፕሽን ለዓለም አቀፍ ቻናል ስለሆነ አሪፍ የሆነ አድርገ ጻፍልኝ ምናምን ብዬ በቃ እንደዛ ነው የጻፍኩት። አለቀ። አሁን የምናደርገው ነገር ቢሆን ዲስክሪፕሽናችንን ጽፈናል። ስለዚህ ቬሪፊኬሽን ኮድ የሚባል አንድ በጣም ደባሪ ነገር አለ። ወደሱ እንገባለን። ቬሪፊኬሽን ኮድ ግዴታ ነው። ቢካዝ ቬሪፊኬሽን ኮድ ካስገባን የምናገኛቸው ጥቅሞች አሉ። ነገር ግን
ብቻ ደባሪ ነው። ቬሪፊኬሽን ኮድ ካላስገባን ሞኔታይዝ ማድረግ አንችልም። አንደኛ ሞኔታይዝ ማድረግ አንችልም። ሁለተኛ ከ15 ደቂቃ በላይ የሆኑ ቪዲዮዎችን መልቀቅ አንችልም። ሶስተኛ ደግሞ ቻናላችን ላይ የምንሰራው ቪዲዮ ላይ ኖርማል ቪዲዮ ላይ ተምኔሎችን ማድረግ አንችልም። ስለዚህ እዚች ጋር ፎከስ አድርጋችሁ ቬሪፊኬሽን ኮድ ማስገባት አለባችሁ። ይሄን ካደረግን በኋላ አለቀ፣ ቻናላችን ተከፈተ ማለት ነው። አሁን ቻናላችን አይ ቲንክ ይሄን ቪዲዮ ስቀርጽ ማክሰኞ ዕለት ነው። ስለዚህ ከነገ ከረቡ ጀምሮ ቪዲዮዎችን በየቀኑ አፕሎድ እናደርጋለን። አይ ቲንክ እናንተ 90 ቪዲዮዎችን ነው በአንድ ወር ውስጥ አፕሎድ የምታደርጉት ወይም ፐብሊሽ የምታደርጉት። እኔ ደግሞ ሚናይል ኮሚኒኬሽን ላይ ያለውን ማለትም ሚናይል አካዳሚ ላይ ስሰራ የሚያጋጣሚኝ ቻሌንጆች በየቀኑ ለእናንተ ማሳየት ስላለብኝ በየቀኑ እኔ ደግሞ አይ ቲንክ 90 ላይ 130 ስንጨምር ወደ 120 ቪዲዮዎችን በአንድ ወር ውስጥ ዩቲዩብ ላይ ፐብሊሽ አደርጋለሁ። በዚህ ጊዜ 1000 ሰብስክራይበር እና 4000 ዋች አወር ብዙ አይደለም ወይ? ነው። ከባድ አይደለም ወይ? ነው። ስለዚህ ቻሌንጁንም ከባድ የሚያደርገው ቻሌንጅ የሚባለው ከባድ ሲሆን ነው። ስለዚህ ከባድ አይደለም ወይ ለሚለው ከባድ ነው። ግን ጋይስ ፕሊስ ዶንት ጊቭ አፕ። የሚያቅተን ነገር አይኖርም። ይሄን ነገር በደንብ የምናሳካው ነው የሚሆነው። አይ ቲንክ ይሄን ቻናል ቅድም እንደነገርኳችሁ ይሄን ቻሌንጅ እኔ አይደለም የሚያዘጋጀውት የዩቲዩብ አጋሮቼ ናቸው። ይሄን ቻሌንጅ ደግሞ እዚህ ቻሌንጅ ላይ ደግሞ አሸናፊ የሆኑ 5 ሰዎችን አይ ቲንክ 5 ሰዎችን ጊቫዌ የምንሰጥ ነው የሚሆነው። እውነት ለመናገር ሁለት አይነት ጥቅሞችን የምታገኙት፣ አንደኛ 1 ሰብስክራይብ እና 4 ሺህ ወር በፍጥነት የሞላችሁ 5 ሰዎች ጊቫዌ የምታገኙ ወይም ጊፍት የምታገኙ ይሆናል። እኔም ሊሆን ይችላል። ስለዚህ እኔም ሊሆን ይችላል። ቢያንስ እኛ የምንፈልገው ቻሌንጁን ለመቀላቀል እንዳልኳችሁ 2 ነገሮች ነው የሚያስፈልጓችሁ። የምንጠቀምበት ስልክና ሁለተኛው ደግሞ ኢንተርኔት ነው። እነዚህ ነገሮች ካሏችሁ ቻሌንጁ ላይ መቀላቀል ትችላላችሁ። አሁን ዋናው ነገር ቻሌንጁን ከተቀላቀለን በኋላ ምን ያህል ሰዎች ያስፈልጋሉ የሚለው ነገር ነው። ምን ያህል ሰዎች ያስፈልጋሉ? ያው እንደተባለው ከሆነ አጋሮቻችንም እንዳሉት በ30 ቀን ውስጥ 1 ሰብስክራይብ እና 4000 ዋች አወር ቻሌንጅ በ30 ሰዎች ነው የተባለው። እኔ አንዳለው። ስለዚህ 29 ሰዎችን እንፈልጋለን ማለት ነው። እነዚህ 29 ሰዎች ከኔ ጋር ተደምረው 30 የሆኑና 30 ሰዎች በ30 ቀን ውስጥ 1 ሰብስክራይብ እና 4000 ዋች አወር ቻሌንጅን ይጀምራሉ ማለት ነው። ይሄን ነገር ለመቀላቀል 5 ቀን ይሰጣችኋል። በዚህ 5 ቀን ውስጥ ያው እውነት ለመናገር ይጀመራል። ነገር ግን ቆይታችሁ የምጣችሁ ምንም ማድረግ አንችልም። ቻሌንጁ አንዴ ተጀምሯል። ስለዚህ ቪዲዮቹን በየቀኑ አፕሎድ እያደረግን 0 to 1000 ሰብስክራይበር ኢን 30 ዴይስ ብለን ቻሌንጁን ከነገ ጀምሮ የምንጀምር ነው የሚሆነው። አይሆፕ የዛሬው ቪዲዮ አሪፍ ነው ብዬ አስባለሁ። ቻናላችን በዚህ መልኩ ከፍተናል። ቀጣይ የምናደርገው ነገር ቢኖር ከነገ ጀምሮ በየቀኑ ኮንሲስተንሲ ሆነ በአንድ ቀን ውስጥ 3 ቪዲዮዎችን አፕሎድ ማድረግ ነው። በአንድ ቀን ውስጥ አንድ ኖርማል ቪዲዮ እና 2 ቪዲዮዎችን ፐብሊሽ የምናደርግ ነው የሚሆነው። አይሆፕ የዛሬ ቪዲዮ ጠቃሚ ሆኖ እንዳገኛችሁት። በቀጣይ ባህሪ ቪዲዮ እስከምንገናኝ በቀጣይ አይደለም ነገ እስከምንገናኝ ድረስ see you